እኔ ሶስና አይደለም ለሙቆ ለገንፎ ተራራ አልደነግጥም። ከሄድኩ አልመለስም። ስለዚህ በደንብ አስበሽ ብትወስኝ ይሻልሻል። ለውሳኔ ነው ሶስና ራስ ወደ ጥርግበል እንዴ አትነካው እንደ ከምሩ ሞጋስ እንዴ ነች ሞጋስ ቴዲ አፍሮ የሚባል ድምጻዊ ታውቃለህ? ሰምቼ አላውቅም። ጎሳዬ ተስፋዬ ኤፍሬም ታምሩ እኔ እንጃ እኔ ብዙ አላውቃቸውም። ጥላሁን ገሰሰ የሚባለው ሯጭ ታውቀዋለህ? ስንት ሺህ የሚሮጥ ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። ይኸውላችሁ ሲርበኝ ጸባይ ይቀያየራል። ኢትዮጵያ ውስጥ ከማህበረሰቡ አንፃር መሆን ማትችሏቸው አንዳንድ ነጥቦች፣ አንደኛው አንዳንድ ሰዎች አትምከሩ። እሺ መምከር ግዴታ አይደለም። ሚስ ልዩ ጋር ማለት ነው I have beef እሺ ፎቶ ያንተ ነው? አንተ አይደለህም ነህ? ይሄ የኔ ፎቶ ነው ነህ ወይ ነው? እኔ አይደለሁም ፎቶ ላይ። እርግጠኛ ነህ? ይሄ የኔ ፎቶ አይደለም እንዴ? ይሄኛውና ይሄ አንድ ነን እንዴ? እኔ እንጃ። እኔ ይሄ ፎቶ ነው ከሶንጎ ቆይ ውጭው በርዶሽ ነው እተት የምትይው? ኧረ አየር ውስጥ ደህና ነው። እና የማት ውጤቴን ግን ብታየው ያንቀጠቅጣል። አንቺ ልጅ ደግሞ ምንጣፉን ለምን ያሽው? የቤት ስራ ተሰጥቶን ነው። ስፖርት የቤት ስራ ተገኝቶ ነው። ቲቸርዬ ይልመድቦት እያልኩ በልቤ በአዲሷ የእርገንዶ ምንጣፌ የቤት ስራዬን ቅጥቅጥ። ሄሎ ሄይ፣ እንዴት ነህ? እንዴት ነህ? እባክህ ኢትዮጵያ እንዴት ነው ያለው? በእናትህ እንደው እኮ ትዝ ብሎኝ ነው። ይሄ ጭቃ ይሄ ቡኩ ጭቃ እስካሁን ድረስ አለ እንዴ? እንዴ የት ይሄዳል? እውነትህን ነው። ሊትራሊ የራሱ ጭቃው አለ። ቀላል አለ። ማይ ጋሽ እንትንስ ይሄ ደግሞ ሽንት ቤቱ ጋር የሚዞሩት የሚጮሁት ዝንቦች፣ በተለይ ደግሞ ይሄ ግድንግድ ነገር አለ በሬ እዚህ ያለ የሚዞረው እነሱ ዝንቦች አሉ። ልረሳቸው አልችልም። በእናትህ እነሱ እንደውም የት ጠፋ እያሉ ነበር አሉ። ራሳቸው ናቸው። ያው ታዲያ still they are alive. My God አይሞቱም እኮ የኔ ቆንጆ እኔ ልጨናነቅ ለምንድን ነው የምትጨናነቅ? ማን አባቱ ነው የሚያጨናንቅሽ? በእናትሽ ለምንድን ነው የምትረበሽ? ምን ለመሆን ነው? የኔ ቆንጆ ለምን ወጣ ብለሽ ፈታቲም ዘና ለማለት ሞክሪ። እስኪ የኔ ቆንጆ ራስሽን ለማስተካከል ሞክሪ ምናምን አለባበስሽም whatever like የሆነ አላለ ቡጂ የሆነ አለባበስ ሆነ ወጣ ብለሽ ፈታ በያም ይመርብሽ ምናምን ሜካፕሽን ምናምን why not? አናዬ ቀጣይ አመት ኬጂ ልትገቢም አይደል? የት ነው ማስገባት ብላ እኮ ነው እናትሽ እንዲህ የምትሆነው። ሲዲያ Caramella